السلام عليكم ورحمة الله وبركاته. ዛሬ እንኳን ያው ባዛ አይነት ወግ አይደለም የጻፍኩት ትንሽ እንግዲህ ኢሞሽናል የሚያደርግ ነገር ካለ ቀድመን ይቅርታ እንጠይቃለን። የማወጋችሁ የወጌ ርዕስ የትሜ ጓደኛ ይሰኛል። ብዙውን ጊዜ ለተለያዩ ዝግጅቶች የመድረክ ወጎችን እንድጽፍ ስጠየቅ ቀለል ብሎኝ ነው የምጽፈው። ለዛሬው መድረክ እንድጽፍ ስጠየቅ በጣም ደስ ቢለኝም እጅግ ከበድ ያለና ባልነካው ብዬ ያዳፈንኩትን ገመድ ጫር አድርጌ እስኪ የሆነ ነገር በይ ስባል ትንሽ ከብዶኝ ነበር። እነሆ በሌላ ወግ መድረክ ላይ ተገናኘን። ሰሚራ አህመድ አበጋዝ ይባላል። ስወለድ የወጣልኝ ስም በዩ ነው። አባቴ ዛህራ ይለኝ ነበር። አክስቴ አንገቷ አህመድ ትለኝ ነበር። የዛሬና ያልከውና ረጅም አንገት ነበረኝ። ጎረቤታችን ሁሌ ግምጃዬ ትለኝ ነበር። ግምጃ ታውቃላችሁ? አዲስ አበባ ሰው እንኳን ብዙ የሚያውቅ አይመስለኝም። ግምጃ ቤት የሚል ክፍል ቀበሌ ስትሄዱ አይታችሁ አታውቁም? ብዙ ጠቃሚ ሰነዶች የሚቀመጡበት የበርካታ ሰዎችን ሚስጥር የያዘ ሆደ ሰፊ ሻይ ማለት ነው። ለካ ብዙ ጓደኞቼ ከድሮ ጀምሮ የተንዘላዘለ ትዕግስት ነው ያለሽ የሚሉኝ ለዛ ነው። በሰው ብከፋ እንኳን ቶሎ አንቀሮ መጥፋት አልወድም። ውዝርን ጥግ ድረስ ነው የምሰጠው። ምክንያቱም በዚህ ምድር ላይ ለሰው ልጅ እንደ ሰው አስፈላጊ የሆነ ነገር የለም። የራስ ሰውና ፍቅር ነው ያኖረኝ። በጣም ደጋግ ሰዎች ህይወቴ ውስጥ ያሉኝ እድለኛ ሰው ነኝ። አብዛኛውን ጊዜ ደስ ይለኛል። ሳቂታ ነኝ። የኔ የምላቸው ሰዎች ስላሉኝ ሁሉ ጊዜ ደስተኛ ነኝ። ይሄ ሁሉ ደስታ ግን ከአይምሮ ጀርባ ከልቤ ጓዳ ሞልቶ አያውቅም። ገርበብ ይላል የኔ ብቻዬ። መጀመሪያው ፔጅ ላይ አልጠበቅኩም ነበር ይሄው የኔ ብቻዬ ራሴ የምላቸው ሰዎች ነበሩ። ወላጆቼ ማለት ነው። እኔ ገጠር ልጅ ነኝ። አንገቴን ቀና አድርጌ በኩራት እንድኖር ገርቶ ያሳደገ ጎረቤት ዘመድ አዝማድ ያለኝ ኮምቦልቻ ልጅ ነኝ። ሰናይ ሆቴል ፊት ለፊት ነው ውልደቴ። እዛኛ ሰፈር ረስታችሁት ይሆናል እንጂ የኛን ሰፈር ታችኛው ሰፈር ላይኛው ገንዳያ ብዙ ጊዜ አጫውቻችኋለሁ። 2022 ላይ ኢትዮጵያ ስሄድ ለጥቂት ቀናት ኮምቦልቻ ሄጄ ነበር። እኛ ሰፈር የነበሩት 10 ቤቶች መሃል በህይወት ያሉት እናቶች 3 ብቻ ናቸው። 7ቱ አልፈዋል። አባቶቹ ሁሉም የሉም። ያ ሰፈር የየቲም ሰፈር ሆኗል። ሞት ክፉ ነው። ብዙሃኖቹ ወልደው ከብደው ያደላቸው ድረው የልጅ ልጅ አይተው ወደማይቀረው ሄደዋል። የኔ ብቻ የምላቸው 2 ሰዎች እናትና አባቴ ወደ አላህ ዘንድ ከሄዱ ዓመታት ተቆጥረዋል። ዛሬ የኔን ጎዶሎ ላወራ አይደለም የመጣሁት። ሞትማ እንደማይቀር እያደግን አወቅን። ግን ምነው ይህን ነግረውኝ ቢሆን የምለው ብዙ ስላለኝ ግድ የለም። አሁን የቆማችሁና ብዙ ጊዜ ያላችሁ የሚመስላችሁ የዋህ ወላጆች ከዚህ ወግ ጥቂት ይሰሉ። እኛ እናትን ታህል ጌጥ ለዛውም የኔ አይነቷን እናት በ10 ዓመት ዕድሜ
በሀያዎቹ አጋማሽ አባትን ያህል መከታና ክብር ለዛው የኔን አይነት አባት ያጣን ሰዎች ብዙ እንላችኋለን። ታሞ መሞት ለያጁ ስቃይ ነው እንጂ ለቋሚው ያዘጋጃል ይላሉ። ውሸት ነው። ሞት ሁሉ ጊዜ አዲስ ነው። 30 ዓመት ሙሉ ጁምዓ በነጋ ቁጥር ዛሬ የሆነ ያህል የሚሰማኝ እናቴን ያጣሁትን እኔን ጠይቁ። ድንገትም ሆነ አልሆነ ሞት ሁሉ አዲስና አስደንጋጭ ልብ ሰባሪ ነገር ነው። ኖቲስ አድርጋችሁ ከሆነ በጥጥ ውሃ ተንጠብጥቦ ሰው ሻሃዳ እያቀበላቸው የሚጠበቁ ሰዎች ሩሃቸው ሲወጣ ቤተሰብ እንዴት እንደሚሆን አይታችሁታል። አባቴ ለ1 ዓመት ታሞ ያውቃል፣ ግን ተሽሎት ነበር። ሞቱ ግን ያን ሮብ ጧት እኔን ከቢሮ ያስቀመጥኩትን ኮትና እጄን ልታጠብ ያወለኩትን የእጅ አምባር እንኳን ሳላነሳ ኮሪያ ሆስፒታል ተገኝቻለሁ። ዘመድ እህት ወንድም ወደ ማለቂያው እየሄደ እንደሆነ አውቀዋል። እኔ ግን በየሆስፒታሉ ኦክሲጅን ፍለጋ ላይ ባክን ነበር። አላህ የቆረጠው ቀን ነበርና አልሆነም፣ ሄደ። ግን ያ ቀን ሞትን አስለመደኝ እንዴ? አላስለመደኝም። ዛሬ ድረስ የማይሞላ ክፍተት ይዘን እየኖርን ነው። ይህን ሁሉ ነው የምለው ወላጅ የሌለን ሰዎች ለታዳጊ ልጆች ደግ ልብ ይኖራል። ሞት ለማንም አይቀር የሚል ማጽናኛ ብዙ ደስ አይለኝም። ሞትማ ስፈጠር የተሰጠኝ እንደሆነ መች አጣሁት። እናትና አባት ስለሌለኝ ግን ብዙ አጥቻለሁ። የሞላኝ የተረፈኝ ነገር ቢኖር ፍቅር ብቻ ነው። ለምን? ወላጆቼ ባላቸው ጊዜ ሳይሰስቱ ሰጥተውኛል። አላህ ብድራቸውን ይክፈላቸው። ለብዙ የምሰጠው ፍቅርና ክብር አለኝ። ግን ደግ ሁኚ፣ ለከፋብሽ ሁሉ ክፉ ሆነሽ አትችይውም እያለች ያሳደገችኝ እናቴ ለኑሮ ፊት እንዳሰጪው የት አባቱ ያለኝ አባቴ ትንሽም ቢሆን ሁሌ እኛ አንኖርም ይሉኝ በጣም ደስ ይለኛል። ለሰርግሽ እንዲኖር እስክስታ የምለው እያለች የነበረች እናት ለወር አበባ ዕድሜ እንኳን ቆየች። እንዲያ ከሞቀ ቤት ማታ ተተኝቶ ጠዋት እናት አልባ ጓዳ ሐዘንተኛ አባት 15 ዓመት ከ15 ቀን የውሸት እየሳቀ ወደ ሚስቱ ሲሄድ ቤቱን አባከና የሚል ሳይኖር እንዲህ ሆና ቤት እንደሚሆን ቢነግረኝ ደስ ይለኝ ነበር። የህልሜ ጓደኞች ናቸው። በጣም እድለኛ ከሆን በወር 2ቴም አንዴም ይመጣሉ። የሞተ ሰው አያወራም በህልም ሲመጣ ይባላል። አይቶት ነው ወስትሩ ወይ በዚህ ዓመት መግቢያ ላይ አባቴን በህልሜ አዋጅቸው አዋራኝ። ልሞት ይሆን እንዴ ብዬ በጣም ልሞዳው ጓደኛዬ ስነግራት አይ ሰሚር አልፈሽ ሰደቃ አድርጊያለች። በእነዚህ 16 ዓመታት አንዴ ነው ያዋራኝ። በጣም አጥብቆ አቀፈኝ። እንደዛ ሰው አጥብቆ ካቀፈኝ በጣም ዓመታት ተቆጥረው በጣም ደስ አለኝ። ልሞትም ከሆነ ማን ይፈራዋል አልኩኝ። መለስ ስል ግን አላህ ፊት የሚያበቃ ጥሩ ስራ ያለ ሰው እንዳልሆንኩኝ ገባኝ። When I lost my mom, I was very young. ሞት ተሂዶ የሚመጣ ይመስለኝ ነበር። ለብዙ ዓመታት ጥረት በኋላ የተወኩትን ጥፍሬን በጥርሴ መብላት እስኪደማ ድረስ የጀመርኩት እናቴ ያረፈች ቀን ነው። አባቴ ረጅም ዓመት ደክሟል እኔን ለማሰብ። መቀሌ ዩኒቨርሲቲ የነበረች ጓደኛዬ በጥፊ እስከ መምታት ደርሳ ታውቃለች። ከዛ ግን ብቻዬን ከራሴ ጋር እያወራሁ ራሴ ላይ መስራት ጀመርኩ። ወላጆች የሉኝም፣ እዚህ የሉም። ዳት ኢዝ ኢት አለቀ። እናትና አባት የለኝ። ከዛ ጀመርኩ። 2 10 ዓመታትን ወሰደብኝ፣ ግን ሞትን መረዳት ጀመርኩ። ምድር ላይ እንጂ በሰማይ እኮ የዘላለም ሕይወት ያገናኘናል ማለት ጀመርኩ። ከ20 ምናምን ዓመታት በኋላ ቢኖሩ ኑሮ ምን ነበር የሚሆነው አልኩኝ ለራሴ። ወይ ትምህርት ላይ ምንም አይነት ድርድር የለም እዛ ቤት ውስጥ። ባለጌ ልጅ አይወዱም። ሰውን ታላቅ እህትና ወንድምን ማክበር፣ ለሰው ማድረስ፣ ማገዝ በምንችለው ሁሉ ሲደረግ እያየን ስላደግን ያንን ማድረግ ግዴታ ነው። ሊስቱ it just goes on። በቃ ይሄ የራሴ ስራ ነው አልኩኝ። ዛሬ ድረስ ሰው ሲጠይቀኝ በየቀኑ
በአንጻሩ በደስታ ቀለል ባለ ስሜት ለመቀጠል እንዴት ቻልሽ ሲሉኝ አላህ እንድኖር ከፈቀደው ቀን እንዳለው ሆኖ ምንም ነገር ሳስብ እቅድ ሳወጣ ሳከናውን እናትና አባቴ ኑረው ጋሼ እናቴ እንዲህ ላደርግ እኮ ነው ግን ምን ነበር ምላሻቸው? that's my golden guidance ደስ ይላቸው ነበር ብዬ ካሰብኩኝ ያንን ነገር አደርጋለሁ። አይ ካልኩኝ ፈጽሞ አላደርገውም። ትንሽም ብትሆን መልካም ነገር ሳደርግ አንገቴን ቀና አድርጌ ፈገግ እላለሁ። ደስ እንደሚሰኝ አውቃለሁ። ደግ ያልሆነ ነገር ካረብ ደግ ያልሆነ ቦታ የዋልኩ ከመሰለኝ ገና ደቂቃ ሳይሞላ መጨነቅ ጀምራለሁ። በተቻለ መጠን እሱን አላደርግም። ከዛ በራሴ እኮራለሁ። የእናቷ የአባቷ ልጅ ነኝ እላለሁ። ብዙ ፍቅርና ክብር ሰጥተው ስላሳደጉኝ አንገታቸውን አላስደፋቸውም። እዚህ የምዕራብ ዓለም ላይ ልጆች ወልዳችሁ የምታሳድጉ ሰዎች ሆይ እንደው በምታምኑት እንለምናችሁ ሁሌ እንደማትኖሩ ለልጆቻችሁ ንገሩ። ይህን ከባድ ዓለም ያለ ትጥቅ አታዋጓቸው፣ አታታሏቸው። እዚህም ሆነ ሀገር ቤት ሰው ራሱን ለመተካት በተፈጥሮ በማደጎ ልጆችን ያመጣል። በጣም ደስ ይላል። የሞት መድኃኒቱ መውለድ ነው ይባላል። ወይም ደግሞ በልብ የወለዱትን ልጅ ወላጅ አጣውን ማሳደግ ማለት ነው። መቼም ልጅ ከጥንስሱ አንስቶ የዘላለም ኃላፊነት ነው። ያለ እረፍት የምትደክሙት ለነሱ ነው። ውጣ ወረዱ፣ የባልና ሚስት ንግግሩ ሁሉ የህይወት አካል ነው። ልጅም ያንን ማየት እውነታውን ለመረዳት ያግዘዋል። በክብርና በማዳመጥ ማለት ነው። ከሰው እንዳያንሱ እንዳይጎልባቸው አፈር ከድሜ እየጋጣችሁ ማሳደጋችሁ ደግ ነው፣ ደስ ይላል። ግን ማንም እንደቆመ አይኖርም። በሶስት ክንድ አቡጀዲ ተጠቅሎ መሄድ አለ። እንደው ዛሬ ብሞት ባሌ ሚስቴ ምኑን ከምን ታደርገዋለች ብላችሁ አስባችሁ ታውቃላችሁ? እኔ አስባለሁ። የከፈቱትን ሳይዘጉ ነገ አደርገዋለሁ ብለው ሲነጋ ያልተነሱ ድንገት የቀሩ ቤተሰቦች የነበሩኝ እኔ ውድቀቱን አውቀዋለሁ። እርግጥ እዛ ህይወት ላይ ባልሆንም አሁን ውድቀቱን አውቀዋለሁ። ባለፈው ኖቬምበር ጅዳ ሳውዲ አረቢያ ሄጄ እናቴ እንደ ጁምዓ ጧት ልትሞት ማታ ለመጨረሻ ጊዜ ያወራትን የሰፈሬ ልጅ አገኘሁ። ሳየው ያን ማታ ያወሩት ቃል በቃል ትዝ አለኝ። ከ30 ዓመታት በኋላ ማለት ነው። ማማ ታየች እቺ ልጅ መቼ ነው ለኔ የምትድሩልኝ ያላት ትዝ ይለኛል። ግን 10 ዓመት ራሱ አልሞላኝም። ኧረ ልጄን በምን አይነት አየህብኝ? እሷ ከፊቷ ብዙ የሚጠብቃት ብሩህ ልጅ ናት አለች። ልቤ በጣም ነው የሞቀው። ግን ማን ያውቅ ነበረ ላወሰላስ ናይት። ባካችሁ ልጆቻችሁን እንደ አይምሮ ብስለታቸው ንገሩ። በዚህ ምድር ላይ ዘላለም የሚቆይ ነገር የለም። ትዳር ያላችሁ ሰዎች ምኑ ጋ ነው የት ጋ ነው ያስቀመጥኩት የሚለው ነው። ሰው ሙቶ አካውንት ማንቀሳቀስ ሳይቻል ሲቀር፣ ቀብር ሲዘገይ፣ ልጆች ሚስት ሲጉላሉ ያንን ማየት በጣም ያማል። ቤኔፊሻሪ አስገቡ፣ ጆይንት አካውንት ለመክፈት ሞክሩ፣ ዊል ጻፉ። ስትሞቱ እኮ ወይ መንግስት ነው ወይ ተጣጣው ለቤተሰብ ነው የሚሰጠው። ሲሞት ለሚቀረው ነገር ይሄ እዚህ ጋር ዝግት እንዳሉ ነው የሚካሄደው። ሞት ምንም የሚቀር ነገር የለም። እንደዚህ አብሮ ኑሮ አብሮ አይሞትም። ፊትና ኋላ ነው ሞት። ሟች የሚረፍ ቋሚ የማይጎዳ ወዳችሁን መርምሩ፣ መስመር አስይዙ። በሞታችሁ ገበናችሁ አደባባይ አይሰጣም። ሞት በራሱ በቂ ስፍራት ነው። ለቀሪው ቤተሰብ ኑሮን አወሳስቦ መሄድ ለሟቹም እረፍት የለም፣ ለእኛም ጥሩ አይደለም። መቼም የኛ ኑሮ እንደ በርበሬ በየስርቻው የተተከለ ነውና እባካችሁ ኑሯችሁን ሰብስቡ። የቲም የሚለው ቃል የደረቅ መርፌ ያህል በሉት። ቤተሰብ ያላችሁ ልጆች፣ እናትና አባት የሌላቸው ልጆች የምታዩበትን አይን አስተካክሉ። ልጆቻችሁን አስተምሩ። ካደኩኝ በኋላ አዲስ አበባ በስራ ምክንያት ስሄድ የእናቶች ቀን የአባቶች ቀን የሚባል ኮተት የሰማሁት እዛ ነው። እናት ቀን የላት፣ አባት ቀን የለውም። ምክንያቱም ፍቅር ቀን የለውም። አፈር ድሜ ግቶ ማሳደግ ቀን የለውም። ህይወት ቀን የለውም። ዛሬ የመኖር ቀን ነው ይባላል እንዴ? አይባልም። እናት አባት መኖር በሚሊዮን የሚቆጠሩ ቀናቶች አይበቁም እንኳን አንድ ቀን። ወላጆች ከምል እናትና አባት ብል ይሻላል። ምክንያቱም ልጅ ከማህፀን ብቻ አይወለድም። በልባቸው የወለዱ እናት አባት ያጣውን የሚያሳድጉ ሰዎች አሉ። ቤተሰቦቻችሁን ፎር ግራንትድ አትውሰዱ።
ይቅርታ ይሄንን እንደ ዜና ብሬክአውት በማድረግ ያዝናለሁ። ዘላለም ግን አይኖርም። በጣም ልብ ሰባሪው ደግሞ እናትና አባቶቻቸውን የማያከብሩና የሚያሳዝኑ ሰዎችን ሳይ በጣም ነው ልብ የሚደማው። አንድ ሴት ያንን ስታደርጋየው እናቷን ስታሳዝን ምንም አላልኩም። እጅሽ ላይ ስላለች ሁሌ የምትኖር መስሎሽ ነው አይደል ብዬ ሄዱ። ዝምድና ይበዛው ገዝግዞ ቀረ። እሷ እንደዛ የምታበሻቅጠው ክብር ለብዙዎቻችን የማይደፈን የዘላለም ቀዳዳ ነው። እናትና አባት ለሌለው ብትችሉ የእናንተን አካፍሉ። እኔ እድለኛ ነኝ። ብዙ እናቶችን ተካፍያለሁ ከጓደኞቼ ጋር። ወላጆቼ የህልም ጓደኞቼ ናቸው። አሁን በተኛ ቁጥር በመጡ የምላቸው የህልሜ ጓደኛ እመጣለሁ ዛሬ በጊዜ ልተኛ እንደሚባለው እናት ለሴት ልጅ መሪዋ ናት። የተፈጥሮ ጉዳይ አለ፣ የወር አበባ አለ፣ ህይወት አለ። አባት ለወንድ ልጅ አስተማሪ ነው። ሙሉ ሰው መሆንን የቤት ራስ መሆንን ሁላችሁ ጊዜ ንገሯቸው። ሁሌ እንደማትኖሩ ንገሯቸው። ሞትን ይዘን ነው የምንዞረው። በነበረችኝ 10 ዓመታት ከእናቴ አጠገብ ተለይቼ አላውቅም። ውጭ ለውጭ አልሄድም ነበር እንደ ልጅ። ለእኔ እሷ ካለችበት ቦታ በቀር ሌላው ምንም ነው። ከውልደቴ ጀምሮ መከራቸውን አሳይቻቸው ያደግኩ ልጅ ስለሆንኩኝ ከቤተሰቦቼ ጋር ያለኝ ኮኔክሽን የተለየ ነው። አልሐምዱሊላህ አባቴ ተምሬ ስራ ይዤ አይቶኛል። ግን ዛሬ ቢኖር ብዬ ሳስብ ስለ ሰው፣ ስለ አባት፣ ስለ ወንድ የምጠይቀው ብዙ ነገር ነበረኝ። በትዳር መሀል መከባበርን፣ መዋደድን ሰዎች ሲያወሩ የኔዎቹ እናትና አባት እንዴት ምሳሌ ናቸው እላለሁ። በዛ እድሜ እንኳን እኔ ባይኔ አይቼ ነው ፍቅራቸውን ያደግኩት። እናቴ አባቴን ስታገባ ሙስሊም አልነበረች። ትንሽ ኖረው ነው የሰለመችው። ወይዘሮ ታየሽ ተፈራ መንግስቱ አባቷ ቀብሬ ላይ እንዳትቆሚ ብለዋት ነበር። እሷ ቀድማ ሄደች እንጂ በዛ ዘመን የፍቅር ታሪካቸው እንደተነገረኝ እናቴ ወደ ጀርመን ቀድሞ የሄደ የአይን ወዳጅ ጓደኛዋ ጋር ለመሄድ ፓስፖርት ልታወጣ ፎቶ ለመነሳት አባት የሚሰራበት ጋዝ ማደያ ጎን መታ ነው ፎቶ ለመነሳት የተያዩት። እንጀራ ወልዲያ እየተጋገረ ወጡ ጉባላ ፎቶ ሲሸተኝ አደረ ከተባለበት ወልዲያ ጥቁር ውሃ የፈለቀች ቆንጆ ናት የኔ እናት። የተወለደው ቆፍጣና ጎረምሳ የኔ አባት ለወደደው አንገቱን የሚሰጥ ክብሩን የማያስነካ ሸበላ ነበር። ተያይዘው ወደ አሰብ ጠፉ። እኔ አባትሽ 20 ዓመት አልሞላኝም ነበር በሉ፣ እናትሽማ በጣም ትንሽ ነበረች እያለ ይነግረኝ ነበር ታሪኩ። ፓስፖርቱን ቀረ፣ ጀርመኑን ቀረ። ጎበዝ የስራ ሰዎች ስለነበሩ ትንሽ ሰርተው ወደ ኮምቦልቻ ተመልሰው ምግብ ቤት ከፍተው እሱ ከጣሊያኖች ጋር እየሰራ በፍቅር ብዙ ወለዱ። የሰራውን አምጥቶ ሲሰጣት እኔ ያጠፋዋለሁ ስትል እኔ ያጠፋዋለሁ ሲል ይሄ አይበቃህም ያዝ የተባባሉ ሰርተው መሬት ገዝተው መኖሪያ ቤት ብዙ መሬት ያለው ብዙ እንስሶች ብዙ አትክልት አበባ ያለው ቤት ውስጥ ኖረ። ሰው ሳይሆኑ ሰው አድርገው አሳደጉ። She was the cool of his eyes. He was her everything. ብቻውን ነው ያሳደገን። 15 ዓመት ከ15 ቀን ብቻውን ነው ያሳደገን። ሁሌ የዛን መስዋዕትነትና ውለታውን አልረሳም። ብዙ ፍቅር አለኝ። የተውልኝ ቀን በቀን የምመነዝረው የቤተሰቦችን ፍቅር ነው። ደግሜ ብፈጠር የጋሼና የእናቴ ልጅ መሆን ነው የምፈልገው። እናትና አባቶቼ የህልም ጓደኞቼ ናቸው። ሁልጊዜ በተኛው ቁጥር የህልሜ ጓደኛ መጣ እንደው ዛሬ ትመጭ እንደው ዛሬ በጊዜ ልተኛ እምላቸው። ما شاء الله تكبير ما شاء الله